የኢትዮጵያ ፌዴራል ፖሊስ 47 የጤና ባለሙያዎችን በቁጥጥር ስር አውሎ ምርመራ እያደረገ መሆኑን አስታወቀም። የጤና ባለሙያዎች እያደረጉ ካሉት የስራ ማቆም አድማ ጋር ተያይዞ የኢትዮጵያ ፌዴራል ፖሊስ 47 የጤና ባለሙያዎችን በቁጥጥር ስር አውሎ ምርመራ እያደረገ መሆኑን ያስታወቀው የኢትዮጵያ ፌዴራል ፖሊስ ዛሬ ባወጣው መግለጫ የጤና ባለሙያዎችን በቁጥጥር ስር ያዋለው ሰሞኑን የጤና ባለሙያዎቹ ያነሱትን የመብት ጥያቄ ሽፋን በማድረግ በአገራችን ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር በማበር ህገወጥ የስራ ማቆም አድማ በማድረግ በጤና ዘርፉ ላይ ሁከት በመፍጠርና የታካሚዎችን ህይወት አደጋ ላይ በመጣል በመጠርጠር መሆኑን ገልጿል። ተጠርጣሪዎቹ የጤና ባለሙያዎቹ ያነሱትን የደሞዝ እና የጥቅማ ጥቅም ጥያቄ እንደ ሽፋን በመጠቀም ህገወጥ የስራ ማቆም አድማ በማድረግ ሌሎች ስራ እንዲያቆሙ አድማ በማነሳሳት የታካሚዎች ህይወት ለሞት አደጋና ለሌላም ችግር እንዲጋለጥ በማድረግ ሁከትና ብጥብጥ በመፍጠር ይጠረጠሩ ናቸው ብሏቸዋል። የፌዴራል ፖሊስ ይህንን ያለው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮም ፖሊስ ከጤና ባለሙያዎች ስራ ማቆም አድማ ጋር በተያያዘ በማህበራዊ ሚዲያዎች ቅስቀሳ አድርገዋል፣ በሌሎች ስራ ላይ በተገኙ ባልደረቦች ቻቸው ላይ ዛቻና ማስፈራራት አድርሷል ያላቸውን የህክምና ባለሙያዎች በቁጥጥር ስር መዋሉን መግለጹን ተከትሎ ነው። ሄልዝ ቮይስ ኢትዮጵያ የተሰኘ የድረገጽ ማስረጃን በስም አስደግፎ ባቀረበው ዝርዝር መሰረት ከስራ ማቆም አድማው ጋር በተያያዘ ለእስር እየተዳረጉም የጤና ባለሙያዎችም ቁጥር ከመቶ በላይ መሆኑን አስታውቋል። የስራ ማቆም አድማ ከተጀመረ ወዲህ ፖሊስ በቁጥጥር ስር ያዋለው የተለቀቁ 20 የጤና ባለሙያዎች መኖራቸውን ጠቁሟል። ድረገጹ የተሳሪዎችንና ከእስር የተለቀቁ የጤና ባለሙያዎችን ስም ዝርዝር የታሰሩበትን ክልልና ዕለትም አስቀምጧል። በአገር አቀፍ ደረጃ የጤና ባለሙያዎች የስራ ማቆም አድማ ላይ መሆናቸውን ተከትሎ ሰኞ ግንቦት 11 ቀን ረፋድ ላይ የጸጥታ አካል ከመኖሪያ ቤታቸው ተወስደው የነበሩ ዶክተር ማህሌት ጉሽን ጨምሮ በ9 ግለሰቦች ላይ ሁከትና ብጥብጥ ማነሳሳት እና ጸረ ሰላም ኃይሎች ጋር በመተባበር ወንጀል ተጠርጥረው ክስ ቀርቦባቸዋል። ለደህንነታቸው በመስጋት ስማቸው እንዲጠቀስ የጠየቁ አንድ የቤተሰብ አባል ለአዲስ ስታንዳርድ እንደገለጹት ዶክተር ማህሌት ጉሽ ሰኞ ግንቦት 11 ቀን ረፋድ 5 ሰዓት አካባቢ 4 ኪሎ ባሻ ወልዴ ኮንዶሚኒየም ከሚገኘው ቤታቸው በጸጥታ አካላት መወሰዳቸውን አስታውቋል። ፖሊስ ዛሬ በወጣው መግለጫ ተጠርጣሪዎቹ በተለያዩ የጤና ተቋማት የአድማ መረቦችን በመዘርጋት የጤና ባለሙያ ያልሆኑ አካላትን ነጭ ጋውን በማልበስ የሆስፒታል ቅጥር ግቢ ውስጥ ገብተው ሁከት እንዲፈጥሩ በማድረግ ያልተገባ ወሬን በመንዛትና በተለያየ መንገድ ሰላማዊ የሕክምና ሂደትን በማደናቀፍ የህሙማንና የጤና እርዳታ ያስፈልጋቸውን ሰዎች ህይወት አደጋ እንዲወድቅ በማድረግ በመንግስት የሕክምና አገልግሎትና ትምህርት በሚሰጣቸው ተቋማት ውስጥ ሰላማዊ የመማር ማስተማር ሂደት እንዲስተጓጎል አድርጓል ሲል ከሷል። በዚህም የኢትዮጵያ ፌዴራል ፖሊስ 47 ተጠርጣሪዎችን በመረጃና በማስረጃ በመለየት በቁጥጥር ስር አውሎ ምርመራ እያካሄደ እንደሚገኝ አስታውቋል። ህዝባቸውንና ህግ አክብረው አገልግሎት እየሰጡ ላሉ የጤና ባለሙያዎች ፖሊስ አስፈላጊውን ጥበቃ እንደሚያደርግ የገለጸው ፖሊስ ከዚህም ውጪ ሁከትና ብጥብጥን ለማስፋፋት የሚንቀሳቀሱ አካላት ላይ እየወሰደ ያለውን ህጋዊ እርምጃ አጠናክሮ እንደሚቀጥል አስገንዝቧል። የጤና ባለሙያዎች የደሞዝ ጭማሪ፣ የጥቅማ ጥቅምና የተሻለ የስራ ከባቢ እንዲተገበርላቸው በመጠየቅ ግንቦት 4 ቀን ጀምሮ የሀገር አቀፍ የስራ ማቆም አድማ እያካሄዱ ነው። ከግንቦት 11 ቀን 2017 ዓ.ም ጀምሮ የኢትዮጵያ የጤና ባለሙያዎች ንቅናቄ ሙሉ በሙሉ የስራ ማቆም ጥሪን ማስተላለፉና በአዲስ አበባና በክልል ከተሞች የሚገኙ አንዳንድ ሆስፒታሎች የህክምና አገልግሎት መስጠት ማቆማቸውን ገልጿል። አዲስ ስታንዳርድ ግንቦት 11 ቀን ማለዳ ላይ በሶስት ዋና ዋና ሆስፒታሎች ማለትም በዳግማዊ ምኒልክ ሪፈራል ሆስፒታል፣ በዘውዲቱ ሆስፒታልና የካቲት 12 ሜዲካል ሆስፒታል ኮሌጅ ባደረገው ጉብኝት የአገልግሎት መስተጓጎል በስፋት ያስተዋለ ሲሆን የተወሰኑ የድንገተኛ ህክምና ክፍሎች ብቻ ስራቸውን ሲቀጥሉ ለመታዘብ ችሏል። አዲስ ስታንዳርድ 4 ሰዓት ላይ በዘውዲቱ መታሰቢያ ሆስፒታል ባደረገው ጉብኝት በርካታ ሰዎች በሆስፒታሉ ዋና በር ሲመላለሱም ተመልክቷል። በሆስፒታሉ ውስጥ እንክብካቤው ቀደም ሲል ቀጠሮ ነበራቸው ወይም ተከታታይ ህክምና ክትትል ለሚያደርጉም ታካሚዎች ብቻም ሲሰጥ ነበረ። የምርመራና የላቦራቶሪ ክፍል ባዶ የነበሩ ሲሆን በስራ ላይ የነበረ ምንም ሰራተኛ አልነበረም። ክፍት የነበረ ድንገተኛ ክፍል፣ የወሊድና የጽኑ ህሙማን ክትትል ክፍሎችን ብቻም ነበሩ። አዲስ ስታንዳርድ በየካቲት 12 ሜዲካል ሆስፒታል ኮሌጅ ሆስፒታል ጉብኝት ያደረገ ሲሆን አንዳንድ የህክምና አገልግሎት መስጫ ክፍሎች አገልግሎት እየሰጡ እንዳልነበሩ ተመላክቷል። አምነስቲ ኢንተርናሽናል እድሞን ተከትሎ በተለያዩ የኢትዮጵያ አካባቢዎች የጤና ባለሙያዎች በኃይሎች በዘፈቀደ እየተያዙ ነው ሲል ገልጿል። አምነስቲ ኢንተርናሽናል የምስራቅና ደቡባዊ አፍሪካ ቀጠና ጽህፈት ቤት በተለይ ለአዲስ ስታንዳርድ ግንቦት 7 ቀን በላከው መግለጫ የጤና ባለሙያዎች ላይ የተወሰደውን እርምጃ ብቸኛው ክስተት ሳይሆን የሰብአዊ መብት ተሟጋቾችና
ጋዜጠኞችን ኢላማ ማድረግን ጨምሮ ባለስልጣናትን በተደጋጋሚ ተቃዋሚዎች ላይ የሚወስዱት እርምጃ አስከፊ ነው ሲል ገልጿል። ድርጅቱ የጤና ባለሙያዎችን የሀሳብን ነጻነት የመግለጽና ሰላማዊ እንቅስቃሴ ማድረጋቸውን ባለስልጣናት እየደረሱባቸው ያለው ማንገላታትን እንዲያቆሙና ዮናታንና ሌሎች በዘፈቀደ የታሰሩ ሁሉንም የሕክምና ሰራተኞች በአስቸኳይ እንዲፈቱ ጥሪ አቅርቧል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ።